ሰላም ቢኒያም ነኝ ከኢትዮ አላላ እንደምንቆያችሁ ዛሬም እንደተለመደው የኤክሴል ቀጣዩን ክፍል ይዤላችሁ መጥቻለሁ። ማይክሮሶፍት ኤክሴል ውስጥ ካሉት ባሮች መሃል አሁን የምናየው ሆም ታብ ውስጥ አላይንመንት የሚለውን እናያለን ማለት ነው። እዚህ ጋር ለምሳሌ ላሳችሁ ብዬ የጻፍኩት ዳታ አለ። በዚህ ዳታ አማካኝነት እነዚህ አላይንመንት ውስጥ ያሉት ነገሮች ምንድናቸው የሚለውን አሳያችኋለሁ ማለት ነው። እስከ መጨረሻው አብራችሁን ቆዩ። እዚህ መጀመሪያ ስንመጣ ምንድነው ኔም አይዲ ሴክስ ኤጅ የሚለው አለ። እዚች ጋር እንደምታዩት እንግዲህ አላይንመንት ሌፍት አላይንመንት ሴንተር ኤንድ አላይንመንት ራይት ይባላል። እዚህ ደግሞ አላይንመንት ቦተም አላይንመንት ሴንተር ኤንድ አላይንመንት ቶፕ የሚላለ ማለት ስድስት አላይንመንት አይነቶች አሉ ማለት ነው። ስለዚህ በእንደዚህ አላይንመንት ውስጥ ያሉ የሚሰሩ ስራዎችን አሳያችኋለሁ። ለምሳሌ ከላይ ያለውን 3 አላይንመንት ላሳያችሁ። ያን ለማሳየት እንድመቸኝ እቺኛዋን ሴል ሰፋ ላርክ። እዚህ ጋር ያያችሁ ኔም የምትለዋ አለቻ ኔም አይዲ ሴክስ። እዚህ ጋር አላይንመንት ቶፕ ላይ ሳረግ ወደ ላይ ትወጣለች ማለት ነው። ሚድል ላይ ሳረግ መሃል ላይ ይሆናል ማለት ነው። ቦተም ላይ ሳረግ ወደ ታች ይወርዳል ማለት ነው። ስለዚህ እነዚህ የሶስቱ አላይንመንቶች ጥቅሙ ይሄ ነው። ገብታችኋል? እዚህ ጋር ወደ ላይ ማድረግ ይቻላል፣ ሚድል ማድረግ ይቻላል፣ ወደዚህ ማድረግ ይቻላል። ይሄ ነው ማለት ነው። ሌላው ደግሞ የታችኛዎቹን ስናይ እዚህ ጋር ምንድነው አላይን ቱ ሌፍት አላይን ቱ ሴንተር አላይን ቱ ራይት። አያችሁ ግራ ቀኝ መሃል ይቅርታ ግራ ቀኝ መሃል ማድረግ ይቻላል ማለት ነው። ግራ ቀኝ መሃል። እዚህ ጋር ደግሞ ከላይ መሃል ከታች እነዚህ ናቸው ማለት ነው። እዚህ ጋር ወደ ቁጥሮቹ ጋር ለምሳሌ አይዲ ቁጥር ነው። እዚህ ሴንተር ላይ ቢቀመጡ እነዚህን ሴንተር ላይ እናስቀምጥ። ሴንተር ላይ ቢሆኑ ደስ ይላሉ። ለይታ እንዲያመሽ ደግሞ መሃል ላይ እናድርግ። ተጨማሪ ያው ሴንተር ላይ መሃል አረግን ማለት ነው። ከዛ አሁን ቁጥሮቹን ለምሳሌ እዚህ አድርጌ ቁጥሮቹን ወደ መሃል ባመጣ አያችሁ እንደዚህ ደስ ይላል። እዚህ ጋር አሁን ኤጅም ቁጥር ነው። ወደ መሃል ባመጣ ለእይታ አሪፍ ነው የሚሆነው። መሃል አመጣው። ሴክስ ጋር ስንመጣ ደግሞ እነዚህም አንዳንድ ካራክተር ስለሆኑ በቃ መሃል ላይ ሲቀመጥ እንደዚህ ከቅድሙ የተሻለ እይታ ይኖረዋል ማለት ነው። የተሻለ ይኖረዋል። ስለዚህ አላይንመንት ይሄ ነው። እዚህ ጋር ደግሞ ያለው ምንድነው ኢንደንቴሽን ነው። ኢንደንቴሽን ማለት ጽሁፉን ቀስ ብለህ ወደ አስጠጋ ማለት ነው። እስቲ አየ የተደበቀ ያው አላይን ቱ ሌፍት እና አላይን ቱ ራይት ነው። ቀስ ያለ ኢንደንቴሽን ተብሎ ነው የምንጠሩት። በእነዚህ ኢንደንት ይባላሉ። ስለዚህ ኢንደንቴሽን ወደ ቀኝና ወደ ግራ ትንሽ ገፋ ማድረግ ገፋ የምንፈልገውን ያህል ማድረግ ይቻላል ማለት ነው። አላይንመንት ውስጥ ያሉ ሌላ ነገር ምንድነው? እዚህ ጋር ኦሪየንቴሽን የሚባለው አለ። ኦሪየንቴሽን ይሄኛው እንደው አሪፍ ነው። እዚህ ጋር ኦሪየንቴሽን ገብታችሁ ስታዩ ምንድነው የጽሁፉን አንግል መቀየር ማለት ነው። አያችሁ ኔም አይዲ ሴክስ እና አተናንስ ላይ ብዙ ጊዜ ስም ሲጻፍ እንደዚህ ነው እንትን የሚባለው። ስለዚህ ይሄ በጣም ደስ የሚል ነው። እንዲህ ማድረግ ይቻላል። ኦር ደግሞ ወደ ታች ቨርቲካል እንድጻፍ እንድገለበጥ ወደ ታች ማድረግ ይቻላል። እንዲህ እንድጻፍ ማድረግ ይቻላል። እንደዚህ ወደ ላይ ማድረግ ይቻላል። የምንፈልገውን መምረጥ ማለት ነው። ካልፈለግን ራሱን ክሊክ ስናደርግ ይጠፋል። ይሄ ነው። ሌላ ደግሞ እዚህ ጋር የሚቀረን ምንድነው ራፕ ቴክስት ነው። ራፕ ቴክስት የሚለውን እናያለን ማለት ነው። ከራፕ ቴክስት በፊት ግን እዚህ ጋር መርጅ የሚባሉ ነገሮችን ላሳያችሁ ፈልጋለሁ። መርጅ ጋር ስንመጣ ለምሳሌ እዚህ ጋር እዩ እዚህ መጣሁኝ። እዚህ ጋር ስንት ነው? እኔ ስንት ሴል መረጥኩኝ? 4 ሴል መረጥኩ። መርጅ ማለት ምንድነው? ለምሳሌ 2 መርጬ ይሄና ይሄ አንድ እንዲሆን ማድረግ ማለት ነው። እዚህ ጋር መጥቼ ክሊክ ባደርግ አያችሁ አንድ አረገ ማለት ነው። ሶ ሉክ መርጅ አልቋል። ራው 6 ግን ኮለመን ኤች እና አይ ሆነ ማለት ነው። ስለዚህ this is what you call መርጅ የሚባለው ማለት ነው። እዚህ ጋር እንደዚህ ይሻላል። ስለዚህ መርጅ ማድረግ እንደዚህ ነው። ይቻላል እላችኋለሁ። ሌላ ደግሞ መርጅ ውስጥ ያለው ነገር ምንድነው? አንመርጅ ማለት ያው አንመርጅ ነው፣ ሌላ ነገር የለም። መርጅ አክሮስ የሚለው ነው። እዚህ ጋር ደግሞ መርጅ አክሮስ እዩ። ለምሳሌ 3 ሰሌክት አረኩኝ። እዚህ ጋር መጥቼ መርጅ አክሮስ አረኩኝ። ምን አረገ? 1 2 3 ራው ተመሳሳይ አረገ። ኮለመኖችን አነሳ ማለት ነው።
አንድ ኮለምን አረገ ራው የተለያየ አረገ ማለት ነው። ሶ ይሄ መርጅ አክሮስ የሚባል ነው ማለት ነው። እንግዲህ እዚህ ጋር ያሉ ነገሮች ይሄን ይመስላሉ። እንግዲህ እንደወደዳችሁ ተስፋ አረጋለሁ። ፕሊዝ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ባይ ባይ።